ሰላም ጤና ይስጥልኝ ውድ የመልካታቲው ቤተሰቦች፣ ዛሬ ሁላችንንም ግራ ስለሚያጋባን አንድ ወቅታዊ ጉዳይ እንነጋገራለን። ልብ ብላችሁ ከሆነ አሁን ላይ የኢትዮጵያ ታዋቂ ቲክቶከሮች በሙሉ በየተራ ሻንጣቸውን እየሸከፉ ወደ ዱባይ እየበረሩ ነው። ቲክቶካችሁን በከፈታችሁ ቁጥር የዱባይ ህንጻዎችን፣ ዘመናዊ መኪኖችንና በየሙሉ የሚሸራሸሩ ቲክቶከሮቻችንን ማየት የተለመደ ሆኗል። ለመሆኑ ግን እነዚህ ሁሉ ቲክቶከሮች በየተራ ዱባይ የሚጓዙት ለመዝናናት ብቻ ይመስላችኋል? ቪዲዮ ለመስራትስ ብቻ ያንን ሁሉ ወጪ ያወጣሉ? እውነቱ ግን ከዚህ ይለያል። ከጀርባው እኛ የማናውቀው በሚሊዮኖች የሚቆጠር የገንዘብና ንግድ ሚስጥር። ዛሬ ቲክቶከሮቹ የማይነግሯችሁን 3 ዋና ዋና ሚስጥሮች አንድ በአንድ እንፈትሻለን። እስከ መጨረሻው አብራችሁን ቆዩ። ሐቢቢ come to Dubai. ሰላም ውድ የሀገሬ ልጆች እንደምን ቆያችሁኝ? ዛሬ በምልከታ ፕሮግራማችን የምናየው አብዛኛው ታዋቂ የኢትዮጵያ ቲክቶከር ወደ ዱባይ ለምን እንደሚሄድ ዋና ዋና ምክንያቶችን ነው። አብዛኛው ሰው የሚሸወደው እዚህ ጋር ነው። ሁሉም ቲክቶከር ለመዝናናትና ቪዲዮ ለመቅረጽ ብቻ ብዙ ወጪን አውጥቶ ዱባይ ለሄዱ የሚዝናና ይመስለዋል። ይህ ግን ከእውነታው እጅግ የተለየ ነው። ዛሬ ቲክቶከሮቻችን ወደ ዱባይ የሚሄዱባቸውን 3 ዋና ዋና ምክንያቶች እናወራለን። አብራችሁን ቆዩ። ልጅ ከዜሮ ተነስቶ ያመጣዋል ማይገባ ገብቶ የአገሬ ልጅም አይደለች ተላላ ታመጣለች በዘዴ በመላ በባሌም በቦዴም። ቲክቶከሮቻችን ወደ ዱባይ የሚሄዱበት አንደኛውና ዋና ምክንያት ነፃ ጉዞና የስፖንሰርሺፕ ሽርክና ነው። የመጀመሪያው ሚስጥር ባርተር ማርኬቲንግ ይባላል። ብዙዎቹ ቲክቶከሮች ከኪሳቸው አውጥተው ለቪዛ፣ ለአውሮፕላን ትኬትና ለባለ 5 ኮከብ ሆቴል እየከፈሉ ይመስለናል። ግን አይደለም። በዱባይ ያሉ አዳዲስ ሬስቶራንቶችና ሆቴሎች የጉዞ ወኪሎችና የቪዛ አገልግሎት ሰጪዎች የቲክቶከሮቹ ዝና ይፈልጉታል። ድርጅቶቹ ሙሉ የጉዞ ወጪያቸውን ይሸፍኑላቸውና ወደ ዱባይ ይጋብዛቸዋል። ቲክቶከሩ የሚጠበቅበት እዚያ ሬስቶራንት እየበላ ወይም እዛ ሆቴል እየተዝናና ቪዲዮ ሰርቶ ለተከታዮቹ ማሳየት ብቻ ነው። ተቋሞቹ በሺዎች የሚቆጠሩ አዳዲስ ደንበኞችን ከዚህ ሀገርና ከቲክቶከሩ ፎሎወሮች ያገኛሉ። ቲክቶከሩ ደግሞ ያለምንም ወጪ ዱባይን ጎብኝቶ በተጨማሪም የማስታወቂያ ክፍያን አግኝቶ ወደ ሀገሩ ይመለሳል። ሁለተኛውና ትልቁ የገንዘብ ምንጭ የቲክቶክ ቀጥታ ስርጭት ወይም ላይቭ ነው። ሁላችንም እንደምናውቀው ኢትዮጵያ ውስጥ ባለ የኢንተርኔት ፍጥነት የቲክቶክ አሰራር ምክንያት በቀጥታ ስርጭት ሳንቲም ወይም ጊፍት መሰብሰብ እጅግ በጣም ከባድ ነው። ነገር ግን እነዚህ ቲክቶከሮች ዱባይ እንደገቡ የሀገሪቱን ሲም ካርድና ከፍተኛ ፍጥነት ያለውን የኢንተርኔት መጠቀም ይጀምራሉ። በዚህ ጊዜ የቲክቶክ አልጎሪዝም አካውንታቸውን ዱባይ ወይም ዩኤኢ አድርጎ ይመዘግበዋል። ይህ ሲሆን ባህረ ሰላጤው ሀገራት የሚኖሩ በዱባይ፣ በሳውዲ፣ በኳታር የሚኖሩ ሀብታም የአረቦችና ትውልደ ኢትዮጵያውያን ላይቭ ላይ ገብተው እንደ አንበሳ ወይም እንደ ዩኒቨርስ ያሉ በጣም ውድ ስጦታዎችን ይጋብዙላቸዋል። የነዚህ ቲክቶከሮች አካውንትም ወደ ኢንተርናሽናል አካውንትነት ይቀየራል። እነዚህ ዲጂታል ስጦታዎችን በቀላሉ እዚያው ዱባይ ባንክ በሚገኘው በእውነተኛ ዶላር ቀይረው ያወጡታል። ሶስተኛው ሚስጥር ደግሞ የረጅም ጊዜ ንግድ ነው። ታዋቂነታቸውን ዘላቂ ገቢ ስለማይሆናቸው አብዛኞቹ ቲክቶከሮች ይዘው የሚመለሱት ትልቅ ንግድ አለ። ዱባይ ደግሞ የንግድ ማዕከል ናት። ታዋቂ ቲክቶከሮች የራሳቸውን የልብስ፣ የኮስሞቲክስ፣ የሽቶ፣ የሱቅ መለዋወጫ እቃዎችን አዲስ አበባ ውስጥ ይከፍታሉ። ከዚያም ዱባይ ሄደው ርካሽና ዘመናዊ እቃዎችን በአካል መርጠው በካርጎ ወደ ኢትዮጵያ ይልካሉ። አንዳንዶቹ ደግሞ እቃውን ሳይገዙ ቪዲዮ ቀርጸው ያሳያሉ። ለተከታዮቻቸው ይህንን እዘዝልኝ ብለው ቅድመ ክፍያ ሂሳብ ይቀበላሉ። መተው ከዛም ያስረክባሉ። በአጭሩ ታዋቂነታቸውን ወደ ሚሊዮኖች ንግድ ይቀይሩታል። ይህ የቲክቶከሮቹ 3 ዋና ዋና ሚስጥሮች ናቸው። በዚህ ቪዲዮ ከተደሰቱ ላይክ፣ ሼር፣ ሰብስክራይብ ማድረጉን አይርሱ።